በፈንድድ አካውንት ብዙዎቻችሁ ምን ያህል ብር ከስራችኋል አትርፋችኋልስ? እስቲ ከታች ኮሜንት ላይ ሳውቁኝ። ዛሬ የምንወያየው እንግዲህ የፕሮፕ ፈርሞች ወይም ባጭሩ የፈንድድ አካውንት ፕሮቫይድ የሚያደርጉ ብሮከሮች እንዴት ነው ገንዘብ የሚሰሩት፣ ለምንድን ነው ስለናንተ ብር የሚሰጧችሁ እና እነሱ የተለያየ ፕሮፊት ሜካኒዝማቸውን እንወያያለን ማለት ነው። ዛሬ እንግዲህ ዴይ 12 ላይ ደርሰናል ማለት ነው። ስለ ፈንድድ አካውንት በደንብ ፓርት 2 እንወያያለን ማለት ነው። ስለዚህ እነዚህ ፕሮፕ ፈርሞች ወይም ይሄን ፈንድድ አካውንት ፕሮቫይድ የሚያደርጉ አካላት እንዴት ነው የሚያተርፉት? በሶስት ፕራይመሪ ነገር ነው የሚያተርፉት። አንደኛው ኢቫሉዌሽን ፊ ይባላል። ኢቫሉዌሽን ፊ ማለት ብሮከሩ እናንተ ፈንድድ እንድትሆኑ ወይም ባጭሩ ገንዘቡ ይገባችኋል ብሎ ፈንድ እስኪያደርግባችሁ ድረስ ቴስት ፔሪድ ማለት ነው። ሜቢ አንድ ወር ጊዜ ሊሆን ይችላል፣ እንደ ብሮከሩ ይለያያል ማለት ነው። ያቺን ግን ፊ ትከፍላላችሁ። ለምሳሌ $1000 የሚያወጣ ፈንድድ አካውንት ለማግኘት ሜቢ $27 እስከ $50 ሊከፍሉ ይችላላችሁ። እንዳልኳችሁ ከብሮከር በጣም ይለያያል። $100,000 ከሆነ ደግሞ ከ500 እና ከዛ በላይ ዶላሮች ትከፍላላችሁ ማለት ነው ቴስት ለማድረግ። ይሄ ማለት ልታልፉም ላታልፉም ይችላላችሁ፣ ጋራንቲ የለም። ያን ነገር ትከፍላላችሁ ማለት ነው። እዚህ ጋር በሚገርም ሁኔታ ምን እነግራችኋለሁ፣ ይሄን ፈንድድ አካውንት የሚሳተፉ ልጆች የሆነ ሪሰርች ተሰርቶ ወደ 300,000 የሚሆኑ ሰዎች ነው ተሰብስበው ያን ሪሰርች የተሰሩት። ኦንላይን ፎርም ነው ቤዚክሊ። ስንት ፐርሰንቱን ያለፈው ሲባል 15% ሰው ብቻ ነው። ይሄ ማለት ከ300,000 ሰው 15% ብቻ ነው ያለፈው ማለት በጣም ትንሽ ነው ቁጥሩ አይደል? ይሄ ዳይሬክትሊ ለነሱ ትርፍ ነው። ዋናው ነገር ማወቅ ያለባችሁ ማለት ነው። ምክንያቱም ብዙ ሰው ኢቫሉዌሽን ሩሎቹን ስለማያከብር ወይም ደግሞ ስለማያልፍ ይወድቃል ማለት ነው። በዛ ምክንያት ዳይሬክትሊ ንጹህ ገንዘብ ነው ለነሱ ማለት ነው። በሁለተኛ ደረጃ ደግሞ ስሰጣችሁ ሲሙሌትድ የሆነ ሪል የሚመስል ማርኬት ነው ትሬድ የምታደርጉበት ማለት ነው። ስፔሻሊ ኢቫሉዌሽኑ ፔሪድ ላይ ማለት ነው። ይህ ማለት እናንተ አሁን ለምሳሌ ጎልድን ሎንግ ስታደርጉ ብሮከሩ ሎንግ ያደረገላችሁ ይመስላችሁ ይችላል፣ ግን ብሮከሩ ኢንሃውስ ነው ትሬድ የሚያደርገው። ወይም ባጭሩ ኤክሴል ላይ ትሬድ እንደሚደረግ አስቡት። እገሌ አንድ ሎት ሎንግ አድርጓል ነው የሚለው እንጂ ሪል ማርኬት ላይ ሄዶ ፊልተር አድርጎ ኦርደር እነሱ ዳይሬክሽናል ኤክስፖዠር የላቸውም። ማርኬቱ ሁላ ሪራውት አይደረግም ወደ ምንም ነገር። እነሱም አጌንስት ነው ትሬድ የሚያደርጉት ማለት ነው። ስለዚህ ምንድነው እንደሚታወቀው 15% ሰው ብቻ የሚያልፍ ከሆነ ብዙ ሰው የሚከስር ከሆነ ምን ያህል ፕሮፊታቢሊቲ እንዳላቸው በዚህ ማወቅ እንችላለን ማለት ነው። ያ አንድ ነው። ስለዚህ ብዙ ሰዎች እዛው ፕሮፈርሙ ላይ ትሬድ አድርገው እንኳን ቢያተርፉ የሚያተርፉትን ትርፍ ማን የሚሰጣቸው ማለት ነው? ከኪሳቸው እያወጡ ነው። ለዛ ነው ብዙ ጊዜ ፈንድድ አካውንት ላይ ወይም ባጭሩ እነዚህ ፕሮፈርሞች ላይ ትልቁ የሚታሙት ነገር ፕሮፊታብልም ሆናችሁ ፔአውት አይሰጧችሁም ነው። ብዙ ጊዜ ያጋጥማችኋል፣ ብዙዎቻችሁ ማይታችኋል። ይሄም የሆነበት ኢንሴንቲቭ ስትራክቸር ስለሚለያይ ነው ማለት ነው። በሶስተኛ ደረጃ ደግሞ የተለያዩ ኤክስትራ ፊዎች አሉ። አንዳንድ ፊዎች አሉ፣ ትሬዲንግ ፊዎች አሉ። አንዳንድ ደግሞ ፕሪሚየም አካውንት የሚባል ነገር አለ። ልክ እነሱ የምከፍሉበት ፊ አለ። ያው ማይነር የሆነ የፕሮፊታቢሊቲ እንትን ቢኖራቸው በዛ ነገር ላይ የሚሄዳሉ ማለት ነው። ስለዚህ አሁን ፕሮፈርም ባጭሩ እናንተን ለመንገር ያህል ሪስክ እና ሪዋርድ አለው ማለት ነው። እንደምታስቡት ኢዚ መኒ አይደለም። አብዛኛው ሰው እዚህ ነገር ላይ ከስራል። ፕሮፈርሞችም የበዙትም ፕሮፊታብል እንደሆነ ማወቅ አለባችሁ ማለት ነው። ያዋጣለው አያዋጣም ወይ ኢት ዲፔንድስ። ማናችሁ ነው እናንተ ኢቫሉዌሽን ልታልፉ ትችላላችሁ፣ ፕሮፊታብል ልትሆኑ ትችላላችሁ። አሉ ሪል ሆነው ፕሮፈርሞች እነዚህ ፕሮቫይድ የሚያደርጉ ማለት ነው። ግን እናንተ ትሬዲንግ ማወቅ አለባችሁ፣ በስነ ስርዓት መረዳት አለባችሁ። ጀማሪ ሆናችሁ አያዋጣችሁም ማለት ነው። ይሄን እንግዲህ ስለ ፕሮፈርም ያለን እይታ ይሄን ይመስላል። ኮሜንት ላይ አሳውቁን። ምን ያህል ከስራችኋል? ምን ያህል አትርፋችኋል? እስቲ ሀሳብ ካላችሁ ንገሩን። ዴይ 13 ላይ እንግዲህ እንገናኛለን። ይመቻችሁ።